የአዲስ አበባና የኦሮሚያ ልዩ ዞን የጋራ ማስተር ፕላንና የኦሮሚያ ከተሞች እድገት ፕላን በመቃወምና በተለያዩ የኦሮሚያ አካባቢዎች አመጽ በማስነሳት ጉዳት በማድረስ ተብለው የተጠረጠሩ የኦፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባን ጨምሮ 22 ተጠርጣሪዎች በሽብር ተግባር ወንጀል ሚያዝያ 14 ቀን 28 ዓ.ም ክስ ተመስርቶባቸዋል። የፌዴራል አቃቤ ሕግ ሚያዝያ 13 ቀን 28 ዓ.ም ክሱን ለሚመረምረው የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ያቀረበው ክስ እንደሚያመለክተው እነ አቶ በቀለ ገርባ ክስ የተመሰረተባቸው በ1996 ዓ.ም የወጣውን የኢፌዴሪ ወንጀል ሕግ አንቀጽ 35፣ 38፣ 32 1 ሀ እና የጸረ ሽብርተኝነት አዋጅ ቁጥር 652/2001 አንቀጽ 3 ንዑስ አንቀጽ 1፣ 3፣ 4 እና 6 ተላልፈዋል በማለት መሆኑን አስፍረዋል። አቃቤ ሕግ ክሱን በሁለት ከፍሎ ያቀረበ ሲሆን አቶ በቀለ ገርባ፣ ጉርሜሳ ሀያኖ፣ ደጀኔ ጣፋ፣ አዲሱ ቡላላ፣ አብዲሳ ነጋሳ፣ ገላን ነጋራ፣ ጭምሳ አብዲሳ፣ ጌቱ ግርማ፣ ፍራውል ቶላ፣ ጌታቸው ደረጀ፣ በየነ ሩዳ፣ ተስፋዬ ሊበንና አሸብር ደሳለኝ በአንደኛው ክስ ውስጥ የተካተቱ ናቸው። ተጠርጣሪዎቹ ለጊዜው ስማቸው ካልታወቁ ግብረ አበሮቻቸው ጋር በመሆን የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የፖለቲካ ድርጅት አባልና አመራር መሆናቸውን አቃቤ ሕግ በክሱ ዘርዝሯል። የፖለቲካ ድርጅቱን እንደ ሽፋን በመጠቀም የፖለቲካ ስልጣን በኃይል ለመያዝ በሚንቀሳቀሰው ኦነግ ውስጥ አባል በመሆንና ዓላማውን ለማሳካት በአገሪቱ ውስጥ ሁከትና ብጥብጥ እንዲነሳ፣ የሰው ሕይወት እንዲጠፋና ንብረት እንዲወድም ማድረጋቸውን አቃቤ ሕግ በክሱ አብራርቷል። የአዲስ አበባና የኦሮሚያ ልዩ ዞን የጋራ ማስተር ፕላንና የኦሮሚያ ከተሞች የእድገት ፕላን የኦሮሞ ሕዝብን ቋንቋና ባህል ከማጥፋቱም በተጨማሪ የኦሮሞን ሕዝብ ከመሬቱ የሚያፈናቅል መሆኑን በመግለጽና የስራ ክፍፍል በማድረግ በተለያዩ የኦሮሚያ ከተሞችና ቀበሌዎች አመጽ እንዲነሳ ማድረጋቸውን አመልክቷል። የመሰረተ ልማት ስራዎች እንዲቋረጡ፣ በመንገዶች ላይ ጉዳት እንዲደርስና ቁጥሩ ያልታወቀ ሰው እንዲሞት፣ በ122 ሰዎች ላይ ከባድና ቀላል የአደጋ ጉዳት እንዲደርስና ከ122 ሚሊዮን 394,391 ብር በላይ በመንግስት በግለሰቦችና መንግስታዊ ባልሆኑ ድርጅቶች ንብረት ላይ ውድመትና ጉዳት መድረሱን ገልጸዋል። ተጠርጣሪዎቹ ማስተር ፕላኑ ከመጽደቁ በፊት በቡራዩ ከተማ የሚኖሩ ወጣቶች እንዲነሳሱና በሰውና በንብረት ላይ ጉዳት እንዲደርስ በማድረግ ትራንስፖርት እንዳይኖርና በትምህርት እንዲቆም ቅስቀሳ በማድረግ እንዲሁም የኦነግ ልሳን ለሆነው የኦሮሞ ሚዲያ ኔትወርክ OMN መረጃ በመስጠትና አመጽ በሁሉም የኦሮሚያ ከተሞች እንዲነሳ ቅስቀሳ ሲያደርጉ እንደነበር በክሱ ተጠቅሷል። የኦሮሚያ ሚዲያ ኔትወርክ ኃላፊና የኦነግ አመራር ናቸው ከተባሉት ጃዋር መሐመድ ጋር በተደጋጋሚ በኤሌክትሮኒክስ ሚዲያዎች በመገናኘት ገንዘብ እንዲላክ በማድረግና ማስተር ፕላኑን ሽፋን በማድረግ የሽብር አመጹን ሲያስተባብሩ እንደነበረም አክለዋል። ተከሳሾቹ ስልክ በመደወል በሁሉም የኦሮሚያ ከተሞች ህገወጥ ሰልፍና ተቃውሞ እንዲደረግ፣ በጉጂ በተለያዩ ወረዳዎች እንዲተገበር መንገድ በመዝጋት በመንግስት የጸጥታ ኃይሎች ላይ ረብሻና ብጥብጥ በማስነሳት የታሰሩ ሰዎች እንዲፈቱ ለማድረግ፣ ትምህርት ቤቶች እንዲዘጉ የአርበኞች ግንቦት 7 ልሳን ለሆነው ኢሳት ሬዲዮና ቴሌቪዥንና ለጃዋር መሐመድ ሪፖርት ሲያደርጉ እንደነበር የአቃቤ ሕግ ክስ ያብራራል። አቶ በቀለ ገርባ ኦፌኮን ሽፋን በማድረግ ከእስር እንደተፈቱ ወደ አሜሪካ በመሄድ ከኦነግ አመራሮች ጋር ከተገናኙ በኋላ ወደ አገር ቤት በመመለስ ከኦነግ የተቀበሉትን የአመጽ ተልዕኮ ኦሮሚያ ላይ ለማቀጣጠል አቶ ደጀኔ ጣፋን በአምቦ ከተማ፣ ጉርሜሳ አያናን በፊንፊኔ ዙሪያ፣ ቡራዩ ከተማ፣ አዲሱ ቡላላን ቡሌ ሆራ አካባቢ ተሰማርተው አመጽ እንዲያነሳሱ መመደባቸውን አቃቤ ሕግ በክሱ ገልጿል። አቃቤ ሕግ ያቀረባቸው የክስ ዝርዝሮች ተከሳሾቹ በአብዛኞቹ የኦሮሚያ ዞኖች ዩኒቨርሲቲዎች፣ ኮሌጆችና ሁለተኛ ደረጃ ትምህርት ቤቶች ቀስቃሽና አነሳሽ እንቅስቃሴዎች መፈጸማቸውን ይገልጻል። በዚህ ምክንያት በሰው ሕይወትና በንብረት ላይ ለደረሱ ጉዳቶች ተጠያቂ መሆናቸውን በዝርዝር አቅርቧል። ዘገባው የሪፖርተራችን ታምሩ ጽጌ ነው።